ዛሬ ምነግራችሁ በረሱል አለይሂ ሰላቱ ወሰለም ጊዜ የነበሩ በጣም ያስቁ ሰዎች ኮሜዲ የነበሩ ሰዎችና ኑዕማን ኢብኑ አምር ረዲየላሁ ዐንሁ የሚባል ሰው ነበረ። አንድ የገጠር ሰው ነብያችንን አለይሂ ሰላቱ ወሰለም ሊያወጋ መጥቷል። ታዲያ ግመሉን በር ላይ አስሯል። የነቢ ባልደረቦች እዛው አካባቢ ነበሩ። ታዲያ ኑዕማን ይችን ግመል ረዳት እስቲ እንብላት እዳውን እንደሆነ ነቢ ከፍሎታል ይሉታል። የኛ ነቢ አለይሂ ሰላቱ ወሰለም ዱንያ ማኺራም ለኛው እንዳሰቡ ነው። እኛ ሸክማቸው ነን። አረ እንቢ ደግሞ ለነቢ ነግራችሁ ልታስቆጥኝ ነው ይላቸዋል። አንነግርብህም ይሉታል። እሺልና ግመሏን ረዳ አድርጎ ወደ ሚቅዳድ ቤት ሊደበቅ ሄደ። ታዲያ ሰውየው ወሬውን ጨርሶ ሲወጣ ግመሊቱ ታርዳለች። ወይኔ ሙሐመድ ጉድሁኛለሁ ግመሌን ብሎ ጩኸቱን ለቀቀው። የኛ ነቢ አለይሂ ሰላቱ ወሰለም መጡና ማን ነው እንደዚህ ያደረገው ብለው ሲጠይቁ ኑዕማን ነው ብሎ ረፍ። ያው ጓደኛ ጋር ተሰደድ ነው ነገሩ። የኛ ነቢ አለይሂ ሰላቱ ወሰለም ያለበትን ሲጠይቁ ወደ መቅዳድ ቤት ተጠቁመው አመሩና አይተኸዋል አሉት። ያለበትን በእጁ እየጠቆመ አላየሁትም አላቸው። የዘንባባን ጣፊ ተሸፍኖ አንዲት ጉድጓድ ውስጥ ድብቅ ብሏል። ፊቱ በአቧራ ተሸፍኗል። ብድግ ያደረጉትና የፊቱን አቧራ ያራገፉለት ይህንን እንድታደርግ ማን አነሳሳህ አሉት። ያ ረሱላህ የተደበቅኩበትን ያሳዩት ናቸው ያዘዙኝ አላቸው። የፈረደባቸው ረሱል አለይሂ ሰላቱ ወሰለም እዳውን ከፈሉ። ከዚች ቀን በኋላ ይህ ክስተት ሲወሳ ነብያችን አለይሂ ሰላቱ ወሰለም ቅንጣታቸው እስኪታይ ይስቁ ነበር። ያ አላህ ነቢያችን አለይሂ ሰላቱ ወሰለም ሲስቁ ማሰቡ ራሱ ሌላ ስሜት አለው። ያ ረብ በዱንያ ላይ ማየት ያልታደልነው ነገ በአኺራ ፊታቸውን ለማየት አላህ ያብቃን። اللهم آمين.